ሰላም እግዚአብሔር ቤተሰቦች ቅዱሳን እንደምን አላችሁ? እግዚአብሔር የተባረከ ይሁን። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን መታመኛዬ ነህ እለዋለሁ ተብሎ በቃሉ እንደተጻፈ በእርሱ ጥላ ውስጥ ስለተገኘን በእርሱ ጥላ ውስጥ ስላረፍን ከእግዚአብሔር ጋር ስለሆንን ይህን ክፉ ጊዜ እናልፈዋለን። ክብር ሁሉ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ይሁን። አጭር ቪዲዮውን እንድትከታተሉ ደግሞ ይህንን ትምህርት በመንፈስ ቅዱስ ፍቃድ የሆነውን ቃል እንድትሰሙና እንድታደምጡ የእግዚአብሔር መንፈስ አልፎ እንደሚናገራችሁ አምኜ ጠይቃችኋለሁ። በጌታ በኢየሱስ ክርስቶስ ስም ትምህርታችንን ጸልየን እንጀምራለን። ቅዱስና እጅግ የተፈራህ የሰራዊት አምላክ እግዚአብሔር ሆይ ስምህ ከፍ ይበል። በነገር ሁሉ በዚህ ክፉ ጊዜ በተለይ እየረዳህንና እያገዝከን ደግሞም ከክፉ እየጠበቅከን አንተ ከእኛ ጋር አብረህ ስላለ ስምህ ይባረክ። ዓለምን የሚያድን አገራችንን የሚያድን ትውልድን የሚያድን እጅህ በምድር ላይ እንዲንቀሳቀስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሁን የምንካፈለውን መልእክት በመንፈስህ ብርታት እንድትባርክልን፣ እውነትህ እንዲገለጥ ቃልህ እንደሚናገር ወደ እውነት ሁሉ ይመራቸዋል። የእውነት መንፈስ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ በቃልህ እንደተጻፈ አሁንም ወደ እውነት ሁሉ የሚመራ ያንተ መንፈስ ቃልህን እንዲያካፍለን፣ ቃልህን እንዲያስተምረን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ያንተም ፈቃድ ለማድረግ ቃልህ በሙላት በእኛ ውስጥ እንዲሆን ደግሞም የሚያበረታ ያንተ መንፈስ ይህንን ቃል ይህን መልእክት በሚሰሙ ሁሉ ላይ በተቀመጡበት ባሉበት የተለያየ ነገር በሚያስቡበት ስፍራ ላይ ያንተ የከበረ የተቀደሰ መንፈስ እግዚአብሔርን ወደ መፍራት የሚያስጠጋ ወደ እውነት የሚያስጠጋ ወደ አንተ መሠዊያ የሚያስጠጋ የመንፈስ ጉልበት እንዲያገኛቸው ጸልያለሁ። ቃልህና መንፈስህ በሙላት ይለቀቅ በጌታ በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በነገር ሁሉ እየረዳን ለዚህ ቀን ደርሰናል። ወገኖቼ እግዚአብሔርን በሕይወት በመቆየታችን ልናመሰግን ይገባል። ከሁሉም የሚበልጥ ደግሞ ከጨለማ ወደሚደነቅ ብርሃን ስለጠራን ጴጥሮስ እንደተናገረ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የንጉሥ ካህናት ናችሁ ብሎ እንደተናገረ፣ ስለዚህም የተመረጥን ትውልድ ስለሆነ ከጨለማ ወደሚደነቅ ብርሃን ስለመጣን ከዘላለም ሞት ወደ ዘላለም ሕይወት ስለመጣን ከሲኦል ወደ እግዚአብሔር መንግሥት ስለተሻገርን እግዚአብሔር እናመሰግነዋለን። መልእክታችንን ዛሬ መንፈስ ቅዱስ ይናገረናል። መጽሐፈ ምሳሌ ምዕራፍ 4 ቁጥር 18 ላይ ያለውን አጭር ቃል እናነብና ከዛ ወደ እግዚአብሔር ቃል እንሄዳለን። እንዲህ ይላል፣ የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየተጨመረ ይበራል። ደግሜ ያነባዋለሁ። የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየተጨመረ ይበራል። የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ምን ይላል? ይበራል። አያችሁ ወገኖቼ፣ ከንጋት የጀመረች ፀሐይ ብርሃኗን የበለጠ እየገለጠች ነው የምትመጣው። ቀኑ እስኪመሽ ድረስ ምን እያለ ጠዋት ላይ የነበረችው የፀሐይ ኃይልና ምሳ ሰዓት ላይ ያለው የፀሐይ ኃይል አንድ አይደለም። ከምሳ ሰዓት ሲያልፍ ደግሞ ያለው የፀሐይ ጉልበት እየጨመረ ነው የሚሄደው። ምክንያቱ ምንድን ነው ብለን ስንል የጻድቅ ሰው ሕይወት እንደ ንጋት ብርሃን ነው። ክብር ለእግዚአብሔር ይሁን። ይሄ የንጋት ብርሃን ጠዋት ላይ ቀስ ብላ ተገልጣ ነገር ግን እያበራች ብርሃኗን ሙቀቷን እየሰጠችና እየጨመረች ትሄዳለች። የጻድቅ ሰው ሕይወትም እንደዚሁ ነው ወገኖቼ። ፀሐይ ሽፍቷን ለጨረቃ አትለቅም። ጨረቃ በራሱ ሽፍት ነው የሚንቀሳቀሰው። ፀሐይ ደግሞ በራሱ ሽፍት ነው የሚንቀሳቀሰው። ስለዚህ ፀሐይ ለጨረቃ ሽፍቷን አትለቅም። የራሷን ጊዜ በአግባቡ ትጠቀማለች። ሲነጋ ጀምሮ ብርሃኗን ቀስ እያለች መስጠት ትጀምራለች። የ9 ሰዓት ፀሐይ በ12 ሰዓት ከሌሊቱ አትገለጥም። ምክንያቱም ሰዓቷን ጠብቃ ኮንሲስተንትሊ ወይንም እድገቷን ጠብቃ ቀጣይነቷን ጠብቃ ብርሃን መስጠቷን ጠብቃ በጊዜዋ በአግባቡ ተጠቅማ ታልፋለች። ዛሬ መልእክቴ እንደዚህ የሚል ነው፣ ተከታታይነት ያለው እድገት። ለክርስትና ሕይወታችን የሚያስፈልገን ትልቁ ግብአት ቢኖር ተከታታይነት ያለው እድገት ወገኖቼ። በጣም የሚገርመው ነገር በተለይ በእኛ ትውልድ በቀደሙ አባቶቻችን ብዙዎች በጽናት እንዳለፉ አውቃለሁ። በእርግጥ የትውልድ ጉዳይ አይደለም፣ የግለሰብ ጉዳይ ነው። ቢሆንም ግን በተለይ በዚህ ትውልድ
በዚህ ትውልድ ቀደም ባሉትም ትውልዶች ሊሆን ይችላል የኮንሲስተንሲ ወይንም የቀጣይነት ችግር ነው ያለው። የመጀመር ችግር የለም። ብዙዎቻችን እንጀምራለን፣ ብዙዎቻችን ሀ እንላለን፣ ለ እንላለን፣ ሐመር ውሃ እንላለን፣ መላ ይደክመናል፣ ABCD ብለን ኢ ላይ ይደክመናል። ለምን? ተከታታይነት ያለው እድገት አልለመደብንም። ምክንያቱም ተከታታይነት ያለው እድገት ኢፈርት ይፈልጋል። ተከታታይነት ያለው እድገት ጥረት ይፈልጋል። የእግዚአብሔርን ጸጋ በመሞላት በመሰዊያው ስር በመሆን የእግዚአብሔርን ቃል በማጥናት ዋጋ እየተከፈለበት ነው የሚታደገው። አንድ ተክል ካልተኮተኮተና በአግባብ ውሃ ካልጠጣ ዝም ብሎ አያድግም። ዝም ብሎ እንደዚህ መንገድ ላይም ቢሆን የተለያየ ቦታ ላይ ወይንም ደግሞ የችግኝ ማፊያዎች ላይ ወይንም ደግሞ ትላልቅ ፋርቦች ላይ የምታዩቸው ፍሩት የሚሰጡ ተክሎች እንዲሁ እንደ ቀልድ አልበቀሉም። እንደውም ጠቅላይ ሚኒስትራችን ከ100% 84% ጸደቀ ተብሎ በጣም ደስተኞች ሆነናል። ለምንድን ነው ይሄ የሆነው? 84% መቀጠሉ፣ በህይወት መቀጠሉ፣ ተተክሎ ተኮትኩቶ እንክብካቤ ተደርጎለት 84% መቀጠሉ ራሱ በጣም ግሬት ቻንስ ነው ተብሎ ስለሚታሰብ ነው። አያችሁ፣ አንድ ነገር መተከሉ አይደለም ፍሬያማ የሚያደርገው። ችግኝ ብትተክሉ ፍሬው ነው ፍሬያማ እንዲሆን የሚያደርገው። እስከ ፍሬው ድረስ ግን መኮትኮት አለበት፣ ውሃ መጠጣት አለበት፣ በተከታታይነት ማደግ አለበት። እድገት የሚቆም ነገር አይደለም። ስለዚህ በህይወታችን ተከታታይነት ያለው እድገት ያስፈልገናል። በተከታታይነት በጽናት የእግዚአብሔር ቃል ብዙ ቦታ ላይ ለኢያሱም ሲናገረው እናያለን። ጽና፣ በርታ፣ አይዞህ የሚል ቃል እናያለን። መጽናት እንዴት ያለ በረከት እንዳለው አትጠይቁኝ። ስትጸልዩ ሳታቋርጡ ምን በሉ? ጸልዩ። በጽናት መጸለይ፣ በጽናት እግዚአብሔርን መፈለግ። ወገኖቼ ሰሞኑን ሳስብ የነበረው ውስጤ ሲመጣ የነበረ ነገር አለ። ሪቫይቫልን ሁላችንም እንፈልጋለን። የእግዚአብሔር መንፈስ ወርዶ እንዲሰራ ሁላችንም እንፈልጋለን። ክብር እንላለን። በጣም በሚገርም ሁኔታ ግን ከአንድ ዓመት ወይንም ከአንድ ወር ወይንም ከተወሰነ ጊዜ በላይ የእግዚአብሔርን ክብር በመጠማት አንጸልይም። እውነተኛ ፍላጎት ከጽናት የሚመጣ ፍላጎት ነው። እውነት መባረክ የፈለገ እውነት እግዚአብሔርን የሚፈልግ ልብ ያለው ሰው ጸንቶ እግዚአብሔር ጋር ሙጥኝ ብሎ ይለምናል፣ ይጠይቃል። ከእግዚአብሔር ጋር ያዕቆብ ታገለ። ካልባረከኝ አልለቅህም። ለውጥ እፈልጋለሁ። በህይወቴ ለውጥ እንዲሆን እፈልጋለሁ። በህይወቴ መቀየር ያለበት ነገር አለ። ጌታ ሆይ ያልተቀየረ ማንነት አለኝ፣ ልቀቀኝ ልሂድ ሲለው አልለቅህም። ማራሻ ካታቫዲያቦሳ ፓታና እውነተኛ መፈለጋችን እውነተኛ መሻታችን የሚገለጠው በጽናት ውስጥ ነው። አሜን አሜን አሜን፣ ሃሌሉያ። ጌታ እየተናገረ ነው። ዋው! እግዚአብሔር ምስክሬን። ለአንዳንድ ሰዎች ዛሬ የሚያጸና መንፈስ ይለቀቃል። ይሄንን የቃል ጊዜ የምትከታተሉ በቤት ኦራ ማታካታ ባራባሻት ያላቦሴ ከተኔሜንዳ በተቀመጣችሁበት ወደ ጽናት መንፈስ የሚያስገባ ወደ ጽናት የሚያስገባ የእግዚአብሔር መንፈስ በሌ ከርሜ ዴሌቤሳ ስንፍናንና ዝለትን የሚያነሳ የእግዚአብሔር መንፈስ መጽናት በራስ ኃይል አይቻልምና የእግዚአብሔር ጸጋ በእናንተ ላይ እንዲወርድ ጸልያለሁ። የእግዚአብሔር ጸጋ ይሄንን ፕሮግራም በምትከታተሉ ላይ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም እንዲሆን ጸልያለሁ። በኢየሱስ ስም መጽናት እየፈለጋችሁ ነገር ግን ያቃታችሁ፣ ማንበብ ጀምራችሁ በማንበብ መቀጠል እየፈለጋችሁ ነገር ግን ያቃታችሁ በጌታ በኢየሱስ ስም ከቃሉ ጋር የሚያጣብቅ በጸሎት የሚያጸና በጌታ በኢየሱስ ክርስቶስ ስም በቅድስና የሚያጸና እግዚአብሔርን በመፍራት የሚያጸና ለእግዚአብሔር ሕይወትን በመሰዋት የሚያጸና የእግዚአብሔር መንፈስ ባላችሁበት እንዲያገኛችሁ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ስንፍና፣ አዚም፣ ድንዛዜ ይነሳ። ከእውነት መንገድ የሚሰውር ከእውነት መንገድ ሊያስት የሚጥር ማንኛውም የሽንገላ መንፈስ በጌታ በኢየሱስ ክርስቶስ ስም ከሕይወታችሁ ላይ የተመታ ይሁን። በጌታ በኢየሱስ ስም ይመታ። በጌታ በኢየሱስ ስም ይመታ። ኦ መንፈስ ቅዱስ ኦ ስም ይባረክ። ልታጸናን ስለወደድክ ስም ይባረክ። ዋው ጂሰስ ክራይስት ሞርከ ታላባዲያ ቦሳ ፓቲ ለበሃኒያ ኮሻ ኢየሱስ ያድናል። ሃሌሉያ። እግዚአብሔር መንፈስ እንደመራ እንሆናለን። በእግዚአብሔር ቃል ሕይወታችንን ስናየው የምንፈልገውን ነገር በጽናት ነው ልናገኝ የምንችለው። ሳታቋርጡ ጸልዩ። ያቺን ሴት ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለ በምሳሌ ሲናገር ዳኛ ነበረ። ስለዚህ ክፉ ዳኛ፣ በጣም ጨካኝ ዳኛ፣ ለሰዎች በቅንነት የማይፈርድ የእውነትን ፍርድ የማያውቅ ዳኛ፣ ነገር ግን ከንዝነዛዋ የተነሳ ፈርዶላታል።
በጸሎት በመጽናት ክብር ለእግዚአብሔር ይሁን። ከእግዚአብሔር ነገራችሁን ትቀበላላችሁ። ከእግዚአብሔር ኃይልን ትቀበላላችሁ። ከእግዚአብሔር ድልን ትቀበላላችሁ። ከእግዚአብሔር አሸናፊነትን ትቀበላላችሁ። በራሳችሁ የማትችሉት ነገር በእግዚአብሔር ዘንድ ሁሉ ይቻላልና እግዚአብሔር ኃይልን ይሰጣችኋል። ወገኖቼ መጸለይ በትግል አይሆንም። በትግል አይሆንም። በመንፈስ ነው የሚሆነው። ቃሉን ማንበብ በመንፈስ ነው የሚሆነው። ይህንን ቃል ብዙ ቤተ እምነቶች ያነቡታል፣ ፈላስፋዎች ያነቡታል፣ ብዙ የተማርን የሚሉ ሰዎች ሊትሬቸር ይሰሩበታል። መጽሐፍ ቅዱስ ምናልባት አንዳንድ ኢየሱስን የማያውቁ ሰዎች ሸምድደው በቃላቸው የያዙ ብዙ ሰዎች አሉ። ነገር ግን ሕይወት አልሆናቸው። ይሄ ቃል ሕይወት ያለው ኃይል ስላለው ነው። እኛ ጋር ሲመጣ ክርስቶስን የሚያምኑ ላይ ኃይል የሚኖረው በሕይወት የሚያጸናው ለምንድን ነው ቢባል መንፈስ ቅዱስ በውስጡ እውነተኛን መልእክት ወደ ሕይወታችን ስለሚያመጣ ነው። ይሄ ቃል ሕያው ስለሆነ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። በቅድስና መጽናት ያስፈልገናል። በጸሎት መጽናት ያስፈልገናል። በሕይወት መጽናት ያስፈልገናል። እግዚአብሔርን ለመምሰል መጽናት ያስፈልገናል። አንዳንድ ሰዎች ምቹ ሁኔታን ብቻ ለመጽናት ይጠቀሙበታል። ያ ማለት ጥሩ ፍራሽ ላይ ሲተኙ፣ ጥሩ ጊዜ ጥሩ ቫኬሽን ሲያሳልፉ፣ ወይንም ጥሩ መስሪያ ቤት ሲገቡ ቸርች ለመሄድ የማይከብዳቸው አንዳንድ ሰዎች አሉ። ነገር ግን ቻሌንጅ ሲመጣ፣ መከራ ሲመጣ፣ የሆነ ያላቸው ነገር ሲወሰድ ደግሞ ወደ ሌላ መስመር የሚሄዱ አሉ። ወገኖቼ አብርሃም አባታችን፣ ያዕቆብ አባታችን፣ ቅዱሳን አባቶች፣ ዳንኤል ነቢዩ፣ ኤርምያስ መጽሐፍ ቅዱስ ላይ ያሉት የእምነትን አባቶች በምናይበት ጊዜ በሚመችም በማይመችም ሁኔታ ውስጥ እግዚአብሔርን በማምለክ ጸንተው ነበር። ከዚህ የተነሳ ነው ለትውልድ የሚሻገር የእምነት ታሪክ ያላቸው፣ ደግሞም ብዙዎችን ሊማርኩ በሕይወታቸው ሊማርኩ የቻሉት። ኢየሱስ ክርስቶስ ኢቭን የጸናው በውዳሴ ብቻ አይደለም፣ ምስጋናም በመቀበል ብቻ አይደለም። ኢየሱስ ክርስቶስ በመከራም ጸንቷል። ስለዚህ እንደውም ዕብራውያን ጸሐፊ ሲነግረን በፈተና የጸናውን እርሱን አስቡ ይላል። ክብር ለእግዚአብሔር ይሁን። ስለዚህ በፈተና መጽናት በምቾት ጊዜ ብቻ አይደለም፣ በቻሌንጅ ውስጥ በመከራ ውስጥም እግዚአብሔር ከኔ ጋር አለ። ክብር ለእግዚአብሔር ይሁን። ምንም ነገር በላያችን በሚመጣ ጊዜ አይነካኝም ሳይሆን የሚባለው ኖ አይችልም፣ እግዚአብሔር ከኔ ጋር። ስለዚህ እግዚአብሔር ካንተ ጋር ነውና ትወጣዋለህ። በማዕበል ውስጥ ብትሆን እንኳን አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አትቃጠልም። ነበልባሉ ምን አይልም፣ አይፈጅህም። ምክንያቱም እግዚአብሔር ካንተ ጋር ነው። ነገር ግን እግዚአብሔርን ከማመንህ የተነሳ ነው እንጂ የሚሆነው አንተ ጋር የሆነ ሰች የሆነ የራስህ ኃይል ስላለ አይደለም። የእግዚአብሔር ኃይል ነው የሚረዳህ። የእግዚአብሔር አቅም በውስጥ ሆኖ ቻሌንጆችን፣ ኦብስታክሎችን እንድታልፍ ሊያደርግ ይችላል። ነገር ግን ስትጸና ብቻ ይሆናል። ብዙዎች የህይወት ጥያቄ አላቸው። 2 ዓመት ሼፍ ናቸው። በ4ኛው ዓመት ዶክተር ሆኖ ታገኟቸዋላችሁ። በሆነ ጊዜ ደግሞ ሹፌር ይሆናሉ። ከዛ በኋላ ህይወቴ ላይ ስኬት የለም የእግዚአብሔር ሰው ብለው ይጠይቋቸዋል። ስኬት የሚገኘው በመጽናት ነው። ህይወት የሚገኘው በመጽናት ነው። በምድርም በሰማይም ህይወታችን ጸንተን ከበረከታችን ጋር መገናኘት ይሆንልን። አያችሁ ወገኖቼ፣ የሰማይን ህይወት በጸናንበት ቁጥር፣ በቅድስና በጸናን ቁጥር፣ ኃጢአትን ሬዚስት ባደረግን ቁጥር፣ የእግዚአብሔርን ጸጋ በመጠቀም ለእግዚአብሔር ለመኖር በጨከንን ቁጥር፣ ውሸትን እምቢ ባልን ቁጥር፣ ለእግዚአብሔር ለመኖር በጸናን ቁጥር ወጣ ወረድ ሳይሆን ህይወታችን ኮምፕሊትሊ በእግዚአብሔር ፊት ደስ የሚያሰኘውን መስዋዕት በህይወታችን የአምልኮ መስዋዕትን ባቀረብን ቁጥር እግዚአብሔር ደግሞ ለእኛ መልካም ነገር ያደርጋል። ስለዚህ መጽናት የመጽናት ትልቁ ውጤት ተከታታይነት ያለውን እድገት በህይወታችን ላይ ያመጣል። ተከታታይነት ያለው እድገት። እሺ ሁላችንም አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 15 እናነባለን። እንዲህ ይላል፣ ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን ያሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም ሊቀበሉት የተገባ ነው። ይህን ለማግኘት እንደክማለን፣ ስለዚህ እንሰደባለን።
ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽሕና ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስኪመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ይህንንም እንበል አዘውትር። ወገኖቼ የአንድ ሰሞን አታድርገው። ለጢሞቴዎስ ጳውሎስ ሲመክረው ከላይ የጠቀስኩልህን የመልካምነትን፣ የፍቅርን፣ የትጋትን ሕይወት፣ ለሰዎች መልካም ምሳሌ የመሆንን ሕይወት፣ ክብር ለእግዚአብሔር ይሁን፣ የአገልግሎትን ሕይወት፣ የቃልና የኑሮን ሕይወት፣ ለእግዚአብሔር የመታመንን ሕይወት፣ እግዚአብሔርን የመምሰልን ሕይወት፣ ወደ እግዚአብሔር መምሰል መጠጋትን ሕይወት የአንድ ሰሞን አታድርገው። የሳምንት ጉዳይ አይደለም። ምን ሁን? ማደግህ በነገር ሁሉ እንዲገለጥ። ክብር ለእግዚአብሔር ይሁን። ማደግህ በምን ሁሉ? በነገር ሁሉ እንዲገለጥ ይህን አስብ። እነዚህ ሁሉ ነገሮች አሉ። እነዚህን ሁሉ ነገሮች በነገር ሁሉ ትገልጥ ዘንድ ይህን አስብ። ይህንንም እንበል አዘውትር። ክብር ለእግዚአብሔር ይሁን። ዘወትር ዘወትር አሁን በነገርኩ ሕይወት ተመላለስ። ዘወትር አሁን ባሳየሁ መስመር ተመላለስ። ዘወትር አሁን የነገርኩህን ነገር አስብ። ጽና። ከጸናህ እድገትህ የማያቋርጥ ይሆናል። እድገትህ አያቋርጥም። እድገትህ ተከታታይነት ያለው ይሆናል። በተከታታይነት ስታድግ ደግሞ በተከታታይነት ፍሬ ማፍራት ትችላለህ። በተከታታይነት ስታድግ ደግሞ ሰማይ በዛ ጊዜ ለአንተ መልስ ይኖረዋል። እጅግ ደስ የሚያሰኝ መልስ ይኖረዋል። ክብር ለእግዚአብሔር ይሁን። ሃሌሉያ። በተከታታይነት ለማደግ የእግዚአብሔርን ፍቃድ መፈጸም ያስፈልገናል። በተከታታይነት ለማደግ ቃሉ ጋር መጣበቅ ያስፈልገናል። በተከታታይነት ለማደግ እግዚአብሔርን በመምሰል መመላለስ ያስፈልገናል። በፍቅር በቸርነት። ወገኖቼ የዘመቻ ጉዳይ አይደለም ክርስትና። ክርስትና ህዳር 12 አይደለም። ክርስትና የታላቁ ሩጫ አይደለም። ክርስትና ዓለም ላይ እንደምናያቸው ስርዓቶች አይደለም። ክርስትና አንድ ሰሞን ጾማችሁ ከዛ ወደ ኃጢአት የምትመለሱበት ወይንም ደግሞ ባልተገባ ለእናንተ ባልተገባ ህይወት ውስጥ የምትመላለሱበት ህይወት አይደለም። ክርስትና በራሳችሁ ብቃት የምትኖሩት ህይወት አይደለም። እግዚአብሔር በእናንተ ውስጥ ባስቀመጠው ጸጋ የምትኖሩት ህይወት። ስለዚህ ራሳችሁን ክፍት አድርጉለት ለጌታ። አቅቶኛል በሉት። መጽናት አቅቶኛል ጌታ ሆይ ላቃታችሁ ሰዎች፣ እየጸናችሁ ያላችሁ ሰዎች ደግሞ የበለጠ ጌታ ሆይ አሁንም የሚቀጥለውን ዓመት፣ የሚቀጥለውን ወር፣ የሚቀጥለውን ሳምንት እንድጸና እርዳኝ። ወጣ ገባ እንዳልሆን ጌታ ሆይ። አይታችኋል፣ ኮንቲኔንስ ላይ የበሰለ ምግብና ቀዝቅዞ እንደገና ወጥቶ የሚገባ ምግብ አንድ አይደለም። ቴስቱ እንኳን ይለያያል። ወገኖቼ ተክላችሁት ነቅላችሁት መልሳችሁ ብትተክሉት አንድ ችግኝ መልሶ ሊለመልም የሚችልበት እድል በጣም ጠባብ ነው። ለዛውም ትግል ይፈልጋል። አያችሁ፣ በህይወት ኮንሲስታንሲ መመላለስ ያስፈልገናል። አንዳንድ ሰሞን ነሸጥ ያደርገንና ጌታ ሆይ ቸርች እንላለን፣ ቃሉ ጋር እንጣበቃለን። ከዛ ጸሎት ነው፣ ጾም ጸሎት ነው፣ ቅዱሳን ጋር ህብረት ነው። ከዛ በኋላ ከተወሰነ ጊዜ በኋላ ሲፈልጉን ሌላ ቦታ ነው። ለምንድን ነው ግን እኔ ህይወት ላይ እንደሚሆነው ብለን ጥያቄ ውስጥ እንገባለን። ያ የሚሆነው ስላልጸና ነው። ሪቫይቫል የማይፈልግ ሰው እዚህ ምድር ላይ የለም። የመንፈስ ቅዱስን መቀጣጠል የማይፈልግ ሰው እዚህ ምድር ላይ የለም። ግን ይጀምራል እንጂ አይጨርስም። እንጀምራለን እንጂ አንጨርስም። መጸለይ እንጀምራለን ለሪቫይቫል፣ ግን የሆነ ነገር ሲመጣ ግን ተነስተን እንሄዳለን። ድምፅ ስንሰማ እስኪ ስንቶቻችንን ጸሎታችን በቴሌቪዥን የታጀበ ነው አይደል? ብዙዎቻችን ገብተን ጸልየን ትዝታችን ወደ ቴሌቪዥን የሚሳብብን ስንቶቻችን? ገብተን ጸልየን ስንወጣ ሻይ ቡና ከምንላቸው ጓደኞች ጋር የምናስብ ስንቶቻችን? ከጌታ ጋር ጊዜ ለማሳለፍ በዛ ውስጥ ለመጽናት ፍላጎት ያለን ስንቶቻችን? 3 ቀን በወር ከጾም ከጸለይን እግዚአብሔርን ፊት ከፈለግን 3 ቀን ከፈለግን 27 ቀን ውጭ ነን። ስለማንጸና የእግዚአብሔር በረከት በሙላት ወደኛ አይለቀቅም። የሰማይ በረከት አይለቀቅም። የምድር በረከት አይለቀቅም። እውነቱን እንነጋገር ወገኖቼ፣ መጽናት ይኖርብናል።
መጽናት አለብን። ከጸናን ወደ ትልቅ በረከት እንገባለን። ከጸናን የሚያግዝ የእግዚአብሔር መንፈስ ይረዳናል። እንጽና፣ በህይወት እንጽና፣ እግዚአብሔርን ለመምሰል እንጽና፣ እምቢ በማለት እንጽና። ለጌታ እምቢ ማለት አለብን። አንዳንዱ ነገር እኛ እሺ ስላለን ወደ ህይወታችን ተጋብዞ የሚገባ ነገር አለ። ሰይጣን አያታለን ወገኖቼ። ሐሳቡ ምን አንለውም ነው የሚለው መጽሐፍ። አንስተው የሆነ ሰሞን የጾም ጸሎት ሰይጣንን አይሸውደው፣ እግዚአብሔርንም አይሸውደው። ለምን ቢባል የሆነ ሰሞን ተቀጣጥለን እስክንወጣ ይጠብቃል፣ ልባችንን ስለሚያውቅ። ከዛ መጽናት ውርድ ስንል ደግሞ ያገኘናል። ይሄ በህይወታችን አይሁን ወገኖቼ። ይሄ መጽናት ትልቅ መንፈሳዊ ምስጢር ነው። ከጸናችሁ ነግራችኋለሁ፣ እግዚአብሔር ወዳሰበላችሁ ትደርሳላችሁ። እግዚአብሔር ያላችሁን ትወርሳላችሁ። እግዚአብሔር የተናገራችሁን ትጨብጣላችሁ። እግዚአብሔር ወዳላችሁ ትገባላችሁ። መጽናት ያስፈልጋል። ተከታታይ የሆነ እድገት። የጻድቅ ሰው ህይወት እንደ ንጋት ብርሃን ሙሉ ቀን እስኪሆን እየጨመረ ይሄዳል። እንዲጨምር ያላደረገው ምንድን ነው? በህይወታችን የመንፈስ ቅዱስ ኃይል እንዲገለጥ ያላደረገው ነገር ምንድን ነው? አለመጽናታችን አይመስላችሁም ወገኖች? ከዓለማውያን ተርታ ስንሰለፍ አንድ አይነት አልሆንም ወገኖቼ። ምናችን ይለያል? ካራክተራችን ይለያል፣ ማንነታችን ይለያል። ሳሟን ከዓለም የመጣና አማኝ የሆነ ሰው አይደንቲቲያችንን መለየት እያቃት አይደለም። እኛ ግን በጨለማ ላይ ልናበራ፣ ጨው በሌለው ምግብ ላይ ጣዕም ልንሆን፣ ጨው ልንሆን የተጠራነን፣ በጨለማ ላይ ብርሃን እንድንሆን። በተራራ ላይ ያለች ከተማ ልትሰወር አይቻላትም። ስለዚህ ብርሃንን አብርቶ ከእንቅበታቸው የሚያደርገው ማን ነው? እንደዚህ አይነት ሞኝነት ውስጥ መግባት የለብንም ወገኖች። አሁን እኮ ከራሳችን አልፈን ለሰው መድረስ አቅቶናል። ለምን? የራሳችንም ህይወት ትግል ስለሆነ፣ የራሳችንም ህይወት ኮንፍሊክት ውስጥ ስለሆነ። እግዚአብሔርን መሸወድ ማታለል አይቻልም። የእውነት ከጌታ የምንጠብቀው የምንፈልገው ነገር ካለ ጌታ እግዚአብሔር በህይወታችን የተናገረውን ነገር እንዲያደርግልን ወገኖቼ መጽናት ያስፈልገናል። ተከታታይነት ያለው እድገት ያስፈልገናል። አንዴ ማደግ፣ አንዴ ወደ ህፃንነት፣ አንዴ ትልቅ ሰው ከመሆን እግዚአብሔር ያድነን። የእግዚአብሔር ጸጋ ይርዳን። ጌታ ኢየሱስ ዘመናችሁን ይባርክ። በመልእክቱ እንደተባረካችሁ አምናለሁ። በህልውና ውስጥ መቆየት፣ በእግዚአብሔር ቅድስና ህይወት ውስጥ መቆየት፣ በቃሉ ውስጥ መቆየት። እግዚአብሔርን ማታለልና መሸወድ አንችልም። ስንጸና ጌታ ወደኛ ይቀርባል። ጽኑ ተብለናል። አይዟችሁ፣ አትፍሩ፣ ጽኑ የሚል መልእክት አላችሁ ወገኖቼ። ጌታ ኢየሱስ ከእናንተ ጋር ይሁን። እግዚአብሔር ዘመናችሁን ይባርክ።